ቲክቶክ ዛሬ በሌላ ቪዲዮ ተመልሰን ዛሬ ፕሬዝ ላደረጋት ነው። ጫማ ገዝቼ እግራዋን ያመማት ነው እና ጫማ እንገዛላታለን እና እስኪ አብራችን ሆኑ። ያው ገዝቼ ልጨርስ ነው እቃውን እና ጫማውን አሳያችኋለሁ። ከዛ ደግሞ ወደ ቤት ከሄድኩ በኋላ ደግሞ ስራችንን አሳያችኋለሁ። ገበያ ሰው በዝቷል። ከዛ ውስጥ ከገባሁ በኋላ ደግሞ አሳያችኋለሁ። ይመቻችሁ። ፎሎ ማድረግ እንደረሳ የገና በዓል አስመልክቶ ነው እናቴ ለጫማ ጫማ የገዛንላት። እንደዚህ አይነት ጫማ ከፈለጋችሁ መገናኛ ተባበሪ ጻድቅ በ1500 ብር ታገኛላችሁ። ይመቻችሁ። አሁን ደግሞ ወደ ፊት በኋላ ደግሞ አሳያታለሁ። ፎሎ ማድረግ እንደረሳ ጫማውን ገዝተን እንዳትሄድን ነው። ወደ ቤት በኋላ ደግሞ አሳያቸዋለሁ። ጫማዎችና ለተወሰዶች ማፈለጋችሁ መገናኛ መተባበር ዛሬ በ1500 ብር ገራርም ጫማዎች ታገኛላችሁ። እኔ ለመጀመሪያ ጊዜ ነው ያሰብኩት ሌላ ነበረ፣ ግን ያው ተበድሬም በቃ ባለ ነገር ነው እና እናታችሁ ለማስደሰት ሞክሩ። ያው ደግሞ ወደ እሷ እየሄድኩኝ ነው። ፎሎ ማድረግ እንዳይረሳ። አብረን ቤተሰቦች አሁን ታክሲ ይዤ ወደ ቤት እየሄድኩኝ ነው እና ቤተሰቦች በቃ እናታችሁን ለማስደሰት ሞክሩ። በባለፈው የሰራኋት ፕራንክ ተናዳብኛለች ትንሽ። አሁን ደግሞ ጣልተን ለውጣ ነው እና ቤተሰቦች ምንም ያህል ታስከፋችሁ፣ ምንም ያህል ነገር ታስከፏት በሆነ ነገር ማስደሰት ሞክሩ እና ካሰብኩት ቆይቼ ነበረና ዛሬ የሚካሄድ ደርሰናል። ቤተሰቦች እናቴ ሰፈር ለማድረግ አንድ ትንሽ ደቂቃ ይፈጅብኛል። ብቻ ምን አልኳችሁ፣ በቃ እናታችሁን ለማስደሰት ሞክሩ ባላችሁ ነገር እና ጫማ በጣም እግሯችን ያማት እና ብቻ ያለው ነገር ጫማ እየፈለጉላት ነበረ። ብቻ እሱን ገዝተን እየተመለስኩኝ ነው። ለወንድሞቼ ባደርግላቸው ደስ ባለኝ፣ ለእነሱ ሌላ ጊዜ በሰፊ አሁን ይሄ ያላሰብኩት ወጪ ስለሆነ በቃ ዝም እናቴ ስላልግላት ነው ማለት ነው እና ገዝተንላት አሁን ወደ አዲስ ሰፈር እየሄድን ነው። ብቻ ምን ልበላችሁ በጣም ደስ እያለኝ ነው። እሷን ደግሞ የሰራ ያክት ደግሞ አብረን እናያለን። ብቻ ይመቻችሁ። ፎሎ ማድረግ ደስ ሰዎች እስካሁን አልገባውም። ገና ጨረሰችን፣ በቤት እያነሳሳች ነው። እሱ ከጨረሰች በኋላ ደግሞ ትንሽ ቆይተን እንገባለን። ለማንኛውም ተሳሪ ካሜራማን ትሆነኛለች። ከዛ በኋላ እንጨርሳለን፣ አሳያቸዋለሁ። እልሻለሁ ሰፈር እንሉት እና እሷ ትንሽ ቤት እያነሳሳች ስለሆነ አልገባም ብያታለሁ። ከጨረሰች በኋላ ገብተን ሰርፕራይዝ እናደርጋታለን። ይመቻችሁ። ካልሲ ያው ልንገዛ ነው፣ ሱቁ ጋር ነው ያለ ነው። እሱን ገዝተን ከዛ በኋላ ሰርፕራይዝ እናደርጋታለን። የመቻችሁ የመጣለች እህቴ ነው።